እሺ ዛሬ የምናየው ጥያቄ ሚኒመም ፔር ሪሙቫል ቱ ሶርት አን አሬይ የሚል ጥያቄ ነው። ስለዚህ መጀመሪያ የተሰጠን ድርድር ወይም አሬይ ተሰጥቶናል፣ የቁጥሮች ድርድር። ከዛ በኋላ የሚከተለውም ኦፕሬሽን የፈለግነውን ያክል ጊዜ መደጋገም እንችላለን። መጀመሪያ የምናደርገው ነገር በድርድሩ ውስጥ ጎን ለጎን ያሉና ድምራቸው ትንሽ ሚኒመም የሆነውን ጥንድ መምረጥ። ከዛ ተመሳሳይ ድምር ያላቸው ከአንድ በላይ ጥንዶች ካሉ በግራ በኩል ያለውን መምረጥ። ከዛ ጥንዶቹን በድምራቸው መተካት። ከዛ ድርድሩን የማይቀንስ ነን ዲክሪዚንግ ለማድረግ የሚያስፈልገው ዝቅተኛ የኦፕሬሽን ብዛት መልስ ነው ጥያቄያችን የሚለው። ከዛ አን ኤግዛምፕል 5 2 as an example 5 2 ተሰጥቶናል። 5 2 3 1 ተሰጥቶናል። እቺ 5 ቁጥር ነች። መጀመሪያ የምናደርገው ነገር ሚኒመም ሰሙን መፈለግ። አሁን ይሄ ሶርትድ አይደለም ማለት መቀመጥ። አሁን 5 ከኋላ ካለው መብለጥ ነበረበት። ላይክ እንዴት ነገር ነው መቀመጥ ያለበት? ወይ 5 5 6 7 8 እንደዚህ አይነት ሶርትድ መሆን አለበት ማለት ከፊት ያለው ከኋላ ካለው ማነስ አለበት። እንደዚህ በቁጥር ቅደም ተከተል መቀመጥ አለባቸው። ወይም በቃ 5 7 9ም ሊሆን ይችላል። ዘሜን ፖይንት እዚህ ጋር ከፊት ያለው ከኋላ ካለው ማነስ አለበት ከሚለው ነው። አሁን 7 ከ5 ከ7 ያንሳል፣ 7 ደግሞ ከ9 ያንሳል። እንደዚህ ድርድር መሆን አለባቸው ነው። ስለዚህ አሁን ተሰጥቶናል ሚኒመም ሰሙን የምንፈልገው አሁን ከዚህ ውስጥ 5 ሲደመር 2 7 ነው። እዚህ ጋር 2 ሲደመር 3 5 ነው። ይሄ 7 ነው። ይሄ 5 ነው። ይሄ ደግሞ 4 ነው። ስለዚህ አሁን ሚኒመም ሰሙ 4 ነው። ስለዚህ ይሄንን እንመርጥና ከዛ በኋላ ይሄን ሁለቱን ቁጥሮች በ4 እንተካቸዋለን። ስለዚህ 5 2 4 ይሆናል ማለት ነው። እንደዚህ አሁንም እዚህ ጋር 5 ከ2 ያንሳል። ስለዚህ ይሄኛው በትክክል የማይቀንስ ድርድር ወይም ነን ዲክሪዚንግ አሬይ አይደለም። ስለዚህ አሁንም ደግሞ ሚኒመሙን እንፈልጋለን። እዚህ ጋር 5 እና 2 7 2 እና 4 6። አሁን ከዚህ ውስጥ ትንሹ ማን ነው? 6 ነው። ስለዚህ 6ን እንመርጣለን። ስለዚህ አሁን 6ን መርጠን ምንድን ነው የምናደርገው? ይህንን መርጥና ይህን ሁለቱን በ6 እንተካቸዋለን። ስለዚህ 5 6 መጣ። ስለዚህ አሁን መልሳችን 5 6 ይሆናል። ምክንያቱም ነን ዲክሪዚንግ ነው። አሁን 5 ከ6 ያንሳል። ስለዚህ እንደዚህ ኦርደርድ ነው። ለምሳሌ 5 ያንሳል ከ6 ሌላ እንደዚህ ዲስኦርደርድ የሆነ ነገር የለም። ትንሹ ከፊት ነው ሁልጊዜም በዚህ ኦርደር። ስለዚህ ስንት ጊዜ ነው ስንት ኦፕሬሽን የሰራ ነው? እዚህ ጋር አንድ ኦፕሬሽን አለን፣ እዚህ ጋር 2 ኦፕሬሽን አለን። ስለዚህ አንሰራችን 2 እንመልሳለን ማለት ነው። ስለዚህ የምናደርጋቸው ነገሮች በድርድር ውስጥ ምንጊዜም መጀመሪያ አሁን መልሳችን ስንሰራ የምናደርጋቸው ኦርደሮች አንደኛ የተሰጠን አሬይ ወይም ድርድር ሶርትድ ነው ወይም አይደለም የሚለውን ቼክ ማድረግ። ሶርትድ ኦር ኖት። ሶርትድ ማለት በቅደም ተከተል ተቀምጠዋል አልተቀመጠም። 2 ካልሆነ ምንድነው ቼክ የምናደርገው? ትንሹን ድርድር ምረጥ፣ ትንሹን ጥንድ ምረጥ፣ ትንሹን ጥንድ መምረጥ። ትንሹን ጥንድ መምረጥ። ከዚያ
የተመሳሳይ ድምር ካላቸው ከአንድ በላይ ጥንዶች ካሉ በግራ በኩል ያለውን እንመርጣለን። ከዛ በኋላ ሶስተኛው ጥንዶቹን በድምራቸው ተካ። ከዛ ድርድሩ የማይቀንስ ነን ዲክሪዚንግ ለማድረግ የሚያስፈልገው ዝቅተኛ የኦፕሬሽን ብዛት መልስ ነው የሚለን። ሪተርን ነም ኦፍ ኦፕሬሽንስ ወይም ምን ያክል ነገር አድርገናል። እዚህ ጋር አንድ ጊዜ ድምራቸውን ተክተናል፣ እዚህ ጋር ተክተናል። እዚህ ጋር መተካት አያስፈልገንም። ስለዚህ ሁለት ጊዜ ነው የተካ ነው ማለት ነው እዚህ ጋር። ስለዚህ ሁለት ነው መልሰው ማለት ነው። ስለዚህ ወደ መልሳችን ስንሄድ መጀመሪያ አሬዩ ወይም የተሰጠን የቁጥሮች ድርድር ከትንሽ ወደ ትልቅ የተደረደረ መሆኑን የሚያረጋግጥ ተግባር እዚህ ጋር ወይም ፈንክሽን እንጽፋለን። ምን አሬ ይቀበላል? ከዛ ሪተርን ኦል አሬ አይ ግሬተር ዛን ኢኳልስ ቱ አሬ አይ ማይነስ ዋን ፎር አይ ኢን ሬንጅ። በቃ ይህ ሶርትድ መሆኑን ወይም ቁጥሮቹ ተከታታይ መሆናቸው። ተከታታይ ማለት ከፊት ያለው ከኋላ ካለው ምንጊዜም የሚያንስ መሆኑን ነው ቼክ የምናደርገው። ከዛ የክንውን ብዛታችን 0 ነው። ከዛ አሬው በቅደም ተከተል እስኪሆን ድረስ ደጋግመን ይህን በዋይል ሉፕ እንሰራለን። ይሄ አሁን ከታች የምንጽፈው አሬው በቅደም ተከተል እስኪሆን ድረስ ደጋግሞ ረን የሚያደርግ ነው። ከዛ መነሻ ቦታችን 0 ላይ ነው። አነስተኛ ድምር እዚህ ጋር አስዩም እናደርጋለን። መጀመሪያ ምንጊዜም ዝቅተኛውን ስለሆነ የምፈልገው ዝቅተኛውን ሚኒመም ሰም ኢነምስ ወይም ዝቅተኛውን ድምር የቁጥሮች ድምር ስለሆነ የምፈልገው መጀመሪያ ትልቅ ነው ብለን አስዩም እናደርጋለን ጊዜም። ከዛ አነስተኛው ድምር ትልቅ ነው ብለን አስበን ከዛ በኋላ ከዜሮ ጀምረን እስከ ቁጥሮቹ መጨረሻ ድረስ ትንሹን እንፈልጋለን። ስለዚህ የሁለቱ ቁጥሮች ድምር ቁጥሮች አይ ፕላስ ዋን ነው። ጎን ለጎን ያሉትን ነው ስለሆነ የምፈልገው። ከዛ የሁለቱ ድምር ከአነስተኛው ድምር እዚህ ጋር አነስተኛው ድምር ብለናል የሚያንስ ከሆነ ከዛ መነሻ ቦታችን እዚህ አይ እንለዋለን። ከረንት ላይ እዚህ ላይ ነው የምንተካው። አሁን የምንተካበትን ቦታ ማርክ እያደረግን ነው የምንሄደው። ከዛ በኋላ ይህንን ትንሹን ቦታ ከፈለግን በኋላ ቁጥሮቹን በቁጥሮቹ ድምር መተካት። አሁን ቁጥሮቹ አሉ። ቁጥሮቹ እስከ መነሻ ቦታ ያለውን እንከፍለዋለን። ከዛ በኋላ መካከል ላይ ያለውን ደግሞ ቁጥሮቹንና ከቁጥር መነሻ ቦታ እስከ መነሻ ፕላስ ዋን ያለውን ሰማቸውን እናደርግና ሌሎቹን እናስቀምጣቸዋለን እንዳሉ። በኋላ ይህ ምን እንደሚያደርግ በኋላ በኤግዛምፕል እናያለን። ከዛ የክንውን ብዛት እንደምራለን። ከዛ የክንውን ብዛታችንን እንመልሳለን። አሁን ይሄ ምንድን ነው የሚያደርገው? ይሄ የቁጥሮች ብዛት መተካት የሚለው ለምሳሌ ቁጥራችን 52331 ቢሆን 52331 ቢሆን ቁጥራችን ከዛ በኋላ አነስተኛው ድምር 4 ነው። ስለዚህ የአነስተኛው ድምር 4 ነው። መነሻ ቦታ እቺ ማርክ የምናደርግባት ቦታ እቺ 3 ወይም በኢንዴክሷ ስንት ነው? 3 ከዜሮ ብለን ነው የምጀምረው። ይሄ አት ዜሮ ኢንዴክስ ነው ያለው 5 ቁጥር 2 ቁጥር በዋን ኢንዴክስ ላይ 3 ቁጥር 3 ኢንዴክስ ላይ። ስለዚህ መነሻ ቦታችን 2 ነች ማለት ነው።
መነሻ ቦታ 2 ነው። ስለዚህ መነሻ ቦታችን 2 ከሆነ ምን እናደርጋለን? ቁጥሮቹን ከ5 እስከ 2 ያሉት እዚህ ጋር ቁጥሮቹ እስከ መነሻ ቦታ ያሉት እንዳሉ ይሆናሉ። ስለዚህ ቁጥሮች እዚህ ጋር ቁጥሮች ኢኳልስ ቱ 5,2 እንዳሉ ይሆናሉ። ከዛ እዚህ ላይ የምደምራቸው የቁጥሮቹ መነሻ ቦታ እና +1 የቁጥሮቹ መነሻ ቦታ 2 ነው። 2 እና ይሄንን እንደምረዋለን። ይሄ ስንት ነው? 4 ይሆናል። ፕላስ ሌላ ቀሪ ካለ ከዚህ በኋላ ከ1 በኋላ እዚህ ጋር እንደምራለን። አሁን ምንም የለንም። ስለዚህ አሁን መልሳችን 5 2 4 ይመጣል ማለት ነው። 5 2 አሬዎችን ስንደምር እንደዚህ ነው የሚሆኑት 5 2 4። ስለዚህ 4 እና 2 6 አድርገን መቀጠል እንችላለን። ደግሞ ኔክስት ስቴፕ ማለት ነው። ግን የአሁኑ አንድ ስቴፕ እንደዚህ ይሆናል ማለት ነው። ስለዚህ እየከፈልን ደምረን መልሰን ማሸግ አይነት ነገር ነው እዚህ ጋር እያደረግን ያለ ነው። ስለዚህ ኮዳችን ይህን ይመስላል። ረን ይደረጋል። ረን ሲደረግ እንደዚህ ይመጣል። ከዛ ሰብሚት ስንለው እንደምታዩት it is pretty efficient እና አልፎልናል።